ባይዘው እስልምና ላይ ማንኛውም ሰው መስራት ይችላል። እውቀት አይጠይቅም። በቃ እስልምና ላይ ለመስራት ምንም እውቀት የሚጠይቅ ነገር አለ። ቁርአን ትይዛለህ፣ ግደሏቸው፣ በየጥግ ጥጉ ተቀምጣችሁ ምን አሳዷቸው የሚለውን እያወጣ መተግተግ ነው። ኦኬ እንግዲህ እንደሰማችሁት ይሄ የክርስቲያን ቄስ ምንድነው እያለ ያለው? እስልምና ላይ ለመስራት እኮ እውቀት አያስፈልግም ብሎ የክርስቲያን አፖሎጂስቶች እስልምናን አታክ ለማድረግ ሲመጡ በእውቀት ሳይሆን እንዲሁ በድንቁርና ብቻ እንደመጡ በራሳቸው አንደበት እየመሰከረ ነው። ኦኬ እስልምናን እንዲህ ነው ምናምን እያሉ ለመናገር ሲመጡ መሰረታዊ የሆነ የዲን እውቀት አውቀው አይደለም፣ መሰረታዊ ፊደል እንኳን ቆጥረው ሳይሆን ከላይ በኩል የምትወረወርላቸው ጥቅስ አለች። ያቺን ጥቅስ ሳይረዱ እስልምና እንደዚህ ነው፣ ቁርአን እንደዚህ ነው ለማለት ብቻ ነው የሚመጡት እንጂ በፍጹም እውቀትን ይዘው እንዳልመጡ እንግዲህ ይሄ ቄስ ከራሳቸው ሲናገሩ እንሰማቸዋለን። አይታችኋል። እንዲህ ያመልጣቸዋል። መሀል ላይ እውቀትን ይዘው አይመጡም። የሆነች የምትወረወርላቸው ቅንጭብጫቢ የሆነ ጥቅስ አለች። ያችን ብቻ ነው እየመጡ የሚወረውሩት እንጂ መሰረታዊ እውቀት እንደሌላቸውማ እኛ እናውቃለን። መናገርም አይጠበቅባቸውም። ኦኬ በትንቢተ ሕዝቅኤል ምዕራፍ 9 ቁጥር 6 ላይ ከ5 ጀምሮ እንደዚህ ይላል። እንደገናም እግዚአብሔር ሌሎቹን ሰዎች እንዲህ ሲላቸው ሰማሁ። በሉ እናንተም እርሱን ተከትላችሁ በከተማይቱ ውስጥ በመዘዋወር ሁሉን ግደሉ፣ ለማንም በመራራት ምሕረት አታድርጉ። ሽማግሌም ሆነ ወጣት፣ ወንዶችና ሴቶች፣ ሕፃናትንና ሴቶችን ሁሉ ግደሉ። ነገር ግን በግንባሩ ላይ ምልክት ያለበትን ማንንም አትንኩ። ግድያውንም ከዚሁ ከቤተ መቅደስ ጀምሩ። ስለዚህ እዚያ በቤተ መቅደስ ከቆሙት መሪዎች አንስተው ግድያውን ማካሄድ ጀመሩ። እግዚአብሔርም ሂዱና ቤተ መቅደሱን አርክሱ፣ አደባባዩንም በሬሳ የተሞላ አድርጉ አላቸው። እነርሱም ወጥተው በከተማይቱ ውስጥ ያሉትን ሰዎች ገደሉ በማለት ይናገራል። በሌላም ቦታ እግዚአብሔር በነቢዩ በሳሙኤል በኩል ለሳኦል የሚከተለውን ትእዛዝ ያስተላልፋል። ሄደህ በአማሌቃውያን ላይ አደጋ በመጣል ያላቸውን ሁሉ ደምስስ፣ ከእነርሱ ምንም ነገር አታስቀር። ወንዶችን፣ ሴቶችን፣ ልጆችንና ሕፃናትን፣ ከብቶችን፣ በጎችን፣ ግመሎችንና አህያዎችን ሁሉ ግደል በማለት የጅምላ ጭፍጨፋን ሲያስተላልፍ እናያለን። የፍቅር አምላክ ወይስ የሽብር?